አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ሰላም ብያለሁ። ሁላችሁንም እኔ ደህና ነኝ አልሐምዱሊላህ። በቀደም በሁለት ሀሳቦች መጥቼ ነበረ። ሁለት እህቶች ብቻ ኮመንት አድርጋችሁልኛል ማለት ነው። ከልብ አመሰግናለሁ ውዶቼ። የእናንተ ኮመንት ለእኔ ትልቅ ዋጋ አለው፣ ትልቅ ቦታ አለው ማለት ነው። አሁንም ከእናንተ ኮመንት ፈልጋለሁ ማለት ነው። አሁንም በዛው ተመሳሳይ ሀሳብ ነው የመጣሁት በሁለት ነገሮች ማለት ነው። ኮመንታችሁን እጠብቃለሁኝ። አሁንም ሁላችንም ብንሆን በስደት ዓለም ላይ ዘላለም ዓለማችንን አንኖርም። ሀገራችን ስንገባ የራሳችን የሆነ ስራ የራሳችን የሆነ ነገር እንዲኖረን የሁላችንም ፍላጎት ነው። ሆኖም ግን ምን እንስራ፣ ምን ስራ ብንይዝ ውጤታማ እንሆናለን የሚለውን የሁላችንም ጥያቄ የሁላችንም ሀሳብ ማለት ነው። እና ዛሬ ከግብርና ስራና ከንግድ ሸቀጣ ሸቀጥ ስራ የትኛውን ስራ ብንይዝ ያዋጣናል፣ ውጤታማ እንሆናለን፣ የትኛው ኪሳራው ያመዝናል፣ የትኛው ደግሞ ውጤታማ ለመሆን ይረዳናል የሚለውን ለማየት ነው። እዚህ ጋር ደግሞ እንግዲህ ብዙዎቹ የሁሉንም ነገር የስራ አይነት የሞከሩም ሊኖሩ ስለሚችሉ ይህንን ብትሰሩ ያዋጣችኋል፣ ይሄ ስራ ነው ውጤታማ፣ የዚህኛው ኪሳራው ያመዝናል የሚሉትም ስለሚኖሩ ኮመንት እንድታረጉልኝ እፈልጋለሁ ማለት ነው። ያው ብዙ ተከታይ እርግጥ የለኝም አውቃለሁኝ። 5-6 ልጆች ናቸው ብታዩኝ፣ ከ5-6 2 ኮመንት እንኳን ባገኝ ለእኔ ትልቅ ቦታ አለው ብያቸዋለሁ ቀደም ሲል። አሁንም እንደዛው ማለት ነው። እና አሁን በአሁኑ ጊዜ የንግድ ስራ ብንይዝ ከባድ እየሆነብን ነው፣ በጣም ከባድ እየሆነብን ነው ማለት ነው። እኛ ከዚህ ለኸር ነው ይሻለናል ብለን የምናስበው ሁላችንም ንግድ ሱቅ ምናምን ቢሆን ይቀለናል፣ ከግብርና ስራ ይሻለናል ብለን እናስባለን። ግን ሀገራችን ላይ ለመስራት ደግሞ በጣም እየከበደ ያለው የንግድ ስራ ነው። ምክንያቱም ትንሽ ነገር ትንሽ ሸቀጥ ይዘን ቆጭታል ንግድ ፍቃድና ቀረጥ እንጠየቃለን። እሱ ነገር ደግሞ እየከበደን ነው ማለት ነው። እንስራም አንስራም እናትርፍም አናትርፍም በቃ እሱን እንጠየቃለን። እኔ ትንሽም ቢሆን አይቻታለሁ ማለት ነው፣ ለትንሽ ጊዜም ቢሆን ማለት ነው። ከዚህ ቀደም ስላየሁ ነው። እና ጥቅሙ ይሄ ጉዳቱ ሆኖ እያለ ደግሞ የሸቀጣ ሸቀጥ ስራ ጥቅሙ ምንድነው? ከእጃችን ላይ ሳንቲም አያሳጣንም ማለት ነው። አሁን ገዝተን የመጣነውን እቃ አሁን ዞረን እንሸጠዋለን። የመሸጥ የመለወጥ ፍጥነት አለው። ባይሸጥ እንኳን ብራችንን አይነቱን ይዞ ይቀመጣል። 10 ቢረክስ እንኳን ተገዛንበት ቦታ አይወርድም ማለት ነው። ብር ይይዝልናል። እሱ ነገር ጥሩ ጎኑ ነው ማለት ነው። አንደኛ የሚበላሽ ቶሎ ሸቀጣ ሸቀጥ ቶሎ የሚበላሽ ነገር ስላልሆነ ጊዜ ጠብቆ እንትን ይላል ማለት ነው። ይሄ ደግሞ የግብርና ስራ ምግብ ነክ ነገር እርግጥ ቲማቲም፣ ድንች ምናምኑ ቶሎ የመበላሸት ነገር ቢኖረውም ቶሎ ደግሞ የመሄድ እንትን አለው አቅም አለው ማለት ነው። ሁሉም ተጠቃሚ እስከሆነ ድረስ መንግስት ሰራተኛ ብትሉት ምናምን ብትሉት ሁሉም ተጠቃሚ እስከሆነ ድረስ ሁሉም እንትን ይለዋል ማለት ነው። ሁሉም ፈላጊ ስለሆነ በአጭር ጊዜ ውስጥ ምርት የሚያመርት ሰው ውጤታማ ለመሆን ይረዳዋል ማለት ነው። በጣም ውጤታማ። ግን ደግሞ መጥፎ ጎኑ ምንድነው? በአየር ብክለት የተነሳ አንዳንድ ጊዜ አትክልቶች ይበላሻሉ፣ ይደርቃሉ። የውሃ እጥረት ወይንም ብቻ እንደዛ ነገር ሲሆን እሱ ደግሞ ትልቅ አደጋ ነው ማለት ነው። እንደገና ውጣ ውረድም አለው። እርግጥ እሱ ያደክማል። የሁሉም ውጣ ውረድ አለ። እርግጥ ቢሆንም ደግሞ ወራቶች ጠብቀን ነው አንደኛ ብር የምናገኘው። ወራቶች ጠብቀን ነው። ልክ እንደ ንግድ ያለሙ ቀን በቀን ሳንቲም ላናገኝ እንችላለን። ያ ነገር አዝመራውም ሆነ ማንኛውም ነገር እንትን ብሎ አፍርቶ እንትን ስቲል ድረስ እንደ ንግዱ ቶሎ ላናገኝ እንችላለን። ብር ታገኘንማ አንዴ ደግሞ ምርታማ ተሆን በጣም ለውጥ አለ በአጭር ጊዜ ውስጥ ማለት ነው። እናንተ ብትሆኑ የትኛውን ትመርጣላችሁ? እኔ ንግዱ ነገር እየከበደኝ ነው አሁን ላይ እላችኋለሁ ውዶቼ። ማንኛውን ትመርጣላችሁ? ዶሮ አርብተን እንኖር፣ በግ አርብተን እንኖር፣